የ3 ዓመት ህፃን አግብቶ ከቤተሰቦቹ 10,000 ብር የጠየቀው ግለሰብ በ5 ዓመት ጽኑ እስራት ተቀጣ። የ3 ዓመት ህፃን አግብቶ ቤተሰቦቹን 10,000 ብር ካልሰጣችሁኝ አልለቅም ያለው ግለሰብ በ5 ዓመት ጽኑ እስራት ተቀጥቷል። ግለሰቡ በምዕራብ ጎጃም ዞን ሰሜን አቸፈር ወረዳ ነዋሪ የሆነው ሙላት ገበየው ሲሆን ህዳር 8 ቀን 2006 ዓ.ም ህፃን እሱ ባለው ግርማውን በማገት ገንዘብ በመጠየቁ ነው ቅጣቱ የተላለፈበት። ተከሳሹ ህፃኑ ከሚጫወትበት አካባቢ ና እቃ ልግዛል በማለት አታሎት ከሰሜን ጎንደር ዞን አለፋ ወረዳ ወደ ምዕራብ ጎጃም ዞን ሰሜን አቸፈር ወረዳ ወስዶት ወንድሙ ዘንድ ማስቀመጡ ነው በአቃቤ ህግ ክስ የተገለጸው። ከህፃኑ ቤተሰቦች ጋር ስልክ በመደወልና በአካል በማግኘት ህፃኑ እኔ ዘንድ ነው ያለው 10,000 ብር ካልሰጣችሁኝ ልጃችሁን አልመልስም እያለ ሲያስፈራራ እንደነበረም በክሱ ተጠቅሷል። ይሁንና በፖሊስና በልጁ ቤተሰብ ጥረት ግለሰቡ ብር ተቀብሎ ሊያመልጥ ሲል በቁጥጥር ስር መዋሉ ነው የተገለጸው። በዚህም በፈጸመው ሰውን በህገወጥ መንገድ ይዞ ማስቀመጥ ወንጀል አቃቤ ህግ ከሶታል። ወንጀሉን መፈጸሙን አምኖ ያቀረባቸውን ማቅለያዎች ከግምት ያስገባው የሰሜን ጎንደር ዞን ተዘዋዋሪ ችሎት በ5 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው።